የእግዚአብሔር ሰዎች ተልከዋል። ራሳቸውን ለማስታረቅ ብዙዎችን ልኮ ነበረ። ግን ይኸውላችሁ ግን እነዛ ወገኑ ስለሄደ ወደ ገዛ ወገኑ ስለሄደ እግዚአብሔርን መታዘዝ ስላልቻለ ሰዎችን ለማዳን አንደኛ ልጁን ክርስቶስን ወደ ምድር ልኳል። ወንድሞቼ ና ኢየሱስ ይወዳችኋል። ኢየሱስ ይወዳችኋል። መዳን በሌላ ያሰማንም የለም። ምክንያቱም ክርስቶስ ወደዚህ ምድር ሲመጣ ይኸውላችሁ የማንንም መልካምነት አይቶ አይደለም። ሁሉ ኃጢአትን ሰርቷል። ሁላችንም በኃጢአት ውስጥ ነን። ሁላችን የጠፋን ነበረ። ስለዚህ ክርስቶስ ይኸውላችሁ አምላክነቱ ክብሩን ትቶ ወደ ሰው ከሰማይ ሲወርድ የእኛን መልካምነት አይቶ አይደለም። ኃጢአተኛ በመሆናችን ከኃጢአታችን ሊያድነን እሱ ከእኛ ምንም ሳያይ ራሱን ሰው አድርጎ ወደዚህ መጣ። ወንድሜ እኔ ልንገርህ የሚያድነው ሰዎች የሞተው ክርስቶስ ኢየሱስ ነው። የሞተው ክርስቶስ ኢየሱስ ነው። ኑ ወደ ኢየሱስ። የሞተላችሁ ኢየሱስ ነው። የዋጋ የከፈለላችሁ ኢየሱስ ነው። እርቃኑን በቀራንዮ መስቀል ላይ ራሱን ያንጠለጠለው ኢየሱስ ነው። ወንድሜ እኔ የገባኝን ነው የምናገረው። ለአንተ ፌዝ ይመስላል፣ ለአንተ ውርደት ይመስላል፣ ለአንተ የሆነ ነገር ተከፍሎኝ እዚህ ጋ ቆሜ ምጦ ይመስላል። ግን እኔ ግዴታዬን እየተወጣው ነው። ብትሰማ ትጠቀማለህ። ይኸውልህ እኔ የላከኝ ይሄ ቃል ነው። የላከኝ ክርስቶስ ነው። የላከኝ እውነት ነው። እኔ እውነት ልናገር ነው ወደዚህ የመጣሁት። ቃሉ ሂዱ ወደ አሕዛብ ሁሉ ወንጌልን ለፍጥረት ሁሉ ስበኩ፣ እየሰበካችኋቸው ትእዛዜን እንዲጠብቁ እያስተማራችሁ ደቀ መዛሙርቴ አድርጉልኝ ሲል ስለሚል እኛ የዳንኩበትን የተከፈለልኝን ዋጋ በመቀራንዮ መስቀል ላይ የተሰራልኝን ሥራ ስለገባኝ አንተ ብታፍርብኝ ይኸውልህ እኔ የሚያሳፍር አምላክ አይደለም። የሚያሳፍር አምላክ አይደለም። እኔ